how are you? ይሄ በጣም ደስ የሚለኝ ምን መሰላችሁ? ሜዲካል ስኩል መግባትን ብቻ አይደለም ሃፍ ላይፍ ማክበሬ ብቻም አይደለም፣ ግን የነገ የሚገራረሙ ሰዎች አሁን የዛሬ ጓደኞች ናቸው። የነገ ሚኒስትሮች የዛሬ ጓደኞች ናቸው። ታዲያ ደቦይ እኔ በጣም ደስ የሚለኝ ያው ከበያል አሁን ሰራችሁ ነገ የውጭ ጉዳይ ሚኒስትር ከበ የሂስትሪ ሚኒስትር ይላል የውጭ ጉዳይ ሚኒስትር ሚስተር አንዱ የኢስት አፍሪካን ጂኦፖለቲክስ አማን ጉምሩክና ባል ግድ ነው መንገዶች ማለት በስሬ የሙስና እሺ ሲታክስ ምንድነው የፖለቲካ ዘርፍ ምን ሐዋላቱ አማካሪ ነው ጆን ስማ የፕሬዝዳንት ልዩ አማካሪ ቁጭ ራሱ what about general South Sudan the president of South Sudan yes minister of foreign affairs what about Mente he will be silent minister which what about Abiy personal development minister yes personal development animal minister now so salam minister እንዴ what about ጋቻን የምስራቅ አፍሪካ የኢጋድ ዋና ጻፊ ነው ኢጋድ ዋና ኢንተር ገቨርንመንታል ዴቨሎፕመንት ምክትል ጻፊ ቫይስ ፕሬዝዳንት ስማ ናውድ የከተማ ገንጥባ ወላይታ ሶዶ እናንተ እኔ ኮረሳችሁ what about ሚኒስተር አባቴ የንግድና ቀጠና ሚኒስተር ይባላል አዲስ የገንዘብ የልማት ባንክ የገንዘብ ሚኒስተር የልማት ባንክ ብሔራዊ ባንክ ዋና ገዢ ዋ ዝነኛው እዚህ ጋር እሱን በሉልኝ ይታዘብ በቀጣዩ እንሾመዋለን አረ ኖ ጆንስ ያስፈልጋል ያስበው ምናምን ደህና ቦታ እሺ ጆንስ አይመጣም የግብርና ሚኒስተር የግብርና የሆቴል አይደለም የሆቴልና ምናምን አባቴ ሚስተር ጆን የነገ ክፍያ በዶላር ነው ባይዘው ክፍያ በዶላር አባቴ በጣም ደስ ብሎናል። ከዚህ በኋላ በመቀጠል ፎቶ እንነሳለን። ፋሽናል ዛሬ ቀኑ የኛ ነው አይደል? የኛ ነው። we are really glad ይሄን ቻንስ ስላገኘን እጅግ በጣም ደስ ብሎናል። love you guys